የሙስጣፌ አስተዳደር በተቋሙ የተናወጠ ነው። ሰላም እንደምላችኋል የኢትዮፎከስ ቤተሰቦች፣ የዕለቱን ዜና ይዤላችሁ ቀርብ ያለው። ለቻናላችን አዲስ ከሆናችሁ ቪዲዮአችንን ላይክ፣ ቻናላችን ሰብስክራይብ በማድረግ አብራችሁን ሁኑ። የሙስጣፌ አስተዳደር በተቋሙ የተናወጠ ነው። ከ6 ዓመታት በፊት በሶማሌ ክልልና በመላ ሀገሪቱ ለውጥ ሲከሰት ህዝቡ መልካም አስተዳደር ይጠብቅ ነበር። ነገር ግን ፕሬዝዳንት ሙስጣፌ በሚመሩት ክልል በሶማሊያ ክልል ሙስና፣ ብልሹ አስተዳደር፣ ወገንተኝነትና በአጠቃላይ መንግስት ስርዓቱን ለስም እንጂ ከቁጥጥር ውጭ የሆነ ደረጃ ላይ መድረሱን ለዝግጅት ክፍላችን ሀሳባቸውን ያጋሩ የጅጅጋ ነዋሪ አስታውቀዋል። የፌዴራል መስሪያ ቤት ውስጥም በከፍተኛ ኃላፊነት ቦታ ላይ ተመድበው የሚሰሩ ለደህንነታቸው ሲባል ስማቸው እንዳይገለጽ የጠየቁን የክልሉ ተወላጅ እንደተናገሩት ከሆነ በክልሉም የተንሰራፋው ህገወጥ ድርጊቶች ለመፍታት የፌዴራል መንግስት ትኩረት ሰጥቶ ሊሰራበት እንደሚገባም ገልጸዋል። እየጠነከረ የመጣው የሶማሊያ ክልል ህዝብ ቅሬታና ተቃውሞ መፍትሄ እንዲያገኝ አስቸኳይ መልስ መስጠት አስፈላጊ ነው ያሉትም ምንጮች፣ ይህም ለክልሉና ለሀገሪቷም ጭምር የላቀ ጠቀሜታ እንደሚኖረውም አመላክተዋል። ለበርካታ ዓመታትም በክልሉ የትጥቅ ትግል ሲካሄድ የቆየ የኦጋዴን ነጻ አውጪ ግንባር ኦብነግ በበኩሉም በክልሉ እየተንሰራፋ የመጣውን ብልሹ አሰራር በይፋ እየተቃወመም ይገኛል። በሊቀመንበሩ አብድራህማን ማህዲ የሚመራው የኦጋዴን ብሔራዊ ነጻ ግንባር ኦብነግም የሶማሌ ክልል የጸጥታ ኃይሎችም በጅጅጋ ከተማ በጽሕፈት ቤቱ ሲካሄድ የነበረውን የሴቶች ስብሰባ አደናቅፏል፣ ጉዳቶችና እስራቶችም ተፈጽሞብናል ሲልም ክስ አቅርቧል። ድርጊቱ በሶማሊያ ክልል ውስጥም የሚገኙ በፓርቲው ደጋፊዎችና በፖለቲካ ምህዳሩ ላይ እየተካሄደ ያለው የሰፋ ጭቆና አካል ነው ሲልም ገልጿል። ቡድኑም ሚያዝያ 16 ቀን 2017 ዓ.ም ባወጣው መግለጫም በጅጅጋ ከተማ በሚገኘው ክልላዊ ጽሕፈት ቤቱ ውስጥም የተካሄደው የኦጋዴን ሴቶች ማህበር ሰላማዊ ስብሰባ በታጠቁ ጸጥታ ኃይሎች በኃይል ተበትኗል ሲልም አስታውቋል። በተጨማሪም በርካታ አባላቱ መቁሰላቸውና አንድም በማህበረሰቡ ታዋቂ የባህል ምልክት ተደርገው የሚወሰዱት ሰው ጉዳት ደርሶባቸው ሆስፒታል መግባታቸውና በርካታ የቡድኑ አመራሮች ደግሞ መታሰራቸውን አመላክቷል። አያይዞም ክስተቱ ትጥቅ በሌላቸው ሰላማዊ ሰዎች፣ ህጋዊ የፖለቲካ ተዋናዮች ላይ የተፈጸመ ጥቃት ሲል ገልጾታል። አደገኛ የሆነ መንግስታዊ ጭቆና አዝማሚያም አመላካች ነው ብሏል። መግለጫው አክሎም እነዚህ የተናጠል ክስተቶች አይደሉም፣ ይልቁንም ተቋሙን ለማፈን ማህበረሰባችን ለማስፈራራትና በ2010 ዓመተ ምህረትም የተደረሰው የሰላም ስምምነት ስኬቶች ለመቀልበስ የታቀደ ዘመቻ አካል ነው ሲልም ገልጿል። በተጨማሪም ለሶማሊያ ህዝብ ቃል የተገባው የፖለቲካ ምህዳር በግዴታና በኃይል ሆን ተብሎ እየተዘጋ ነው ሲልም ከሷል። በአሁኑ ክስተት ቀደም ሲል ኦብነግ የክልሉ ባለስልጣናት ሶማሊያ ክልል በጋርባ ወረዳ ህጋዊ ስብሰባዎችን በመከልከል የቡድኑ አባላትን ማሰራቸው በተመለከተ የቀረበ ክሶች ተከትሎ የመጣ ነው ብሏል። ክሶች ኦብነግ ውስጥ የተፈጠረው ውስጣዊ ክፍፍል መካከል የተከሰቱ ናቸው። ለአብነትም በቅርቡ አንድ የቡድኑ ክንፍ አብድራህማን ማህዲ ሊቀመንበርነት እንዳነሳቸው፣ በምትካቸውም አብዲ ካሪም ሼክ ሙሳን ጊዜያዊ ሊቀመንበር አድርጎ መሾሙን አስታውቆ ነበር። የማህዲ ቡድንም ይህ እርምጃ ስሁትና በመንግስት የተቀናበረ ድርጊት ሲል በመቃወም የሰላም ስምምነቱ ላይ የተፈጸመ ከባድ ጥሰት ነው ሲልም አስጠንቅቋል። የዓለም አቀፍ ማህበረሰብ የተቸው ቡድኑ ዓለም አቀፍ ማህበረሰብ ግዴለሽነት፣ ገለልተኝነት አይደለም እያሳየ ያለው ቀጣይነት ያለው ተባባሪነት ነው ብሏል። አክሎም አንድ ግፍ በታለፈ ቁጥር እና ዲፕሎማሲያዊ ግንኙነት ከሰብአዊ ስቃይ የበለጠ ቅድሚያ የሚሰጥበት ጊዜ ሁሉ የዓለም አቀፍ ተዋናዮች ታማኝነታቸው ይሸረሸራል ሲልም አሳስበዋል። ቡድኑም ሰላማዊና ፖለቲካዊ ትግል ለመቀጠል ቁርጠኛ መሆኑን አስታውቆ ህዝባችን ሲጠቃና ወንጀለኛ ተደርጎ ሲቆጠር ዝም አንልም በማለትም ጨምሯል። በተጨማሪም በሶማሊያ ክልል የሚታየው ሙስናና የመልካም አስተዳደር ችግሮች ለመቅረፍ ትኩረት እንዲሰጥ ተቃዋሚ ፓርቲው ሶማሊያ ፌዴራሊስት ፓርቲም ጠይቋል። በክልሉም በህብረተሰብ ድጎማ የሚቀርቡ ሸቀጦች ህብረተሰብ ተጠቃሚ ከሚያደርግ ይልቅ የግለሰብ መጠቀሚያ ናቸው ያለው ፓርቲው የክልሉ መንግስትም ተገቢውን እርምጃ አልወሰደም ሲል ወቅሷል። የሶማሊያ ፌዴራሊስት ፓርቲ ሊቀመንበር አቶ ዩሱፍ ሁሴንም ለዶይቼ ቬለ በስልክ በሰጡት መረጃ ሀገራዊ ችግር ነው ያሉት ሙስና በክልሉ መንሰራፋቱም ገልጸዋል። በሌላ በኩል በክልሉ አፋጣኝ መፍትሄ እንደሚሻ የጠቀሱት የመልካም አስተዳደር ችግር አብነት በማንሳትም አስረድተዋል። የተቃዋሚ ፓርቲው ሊቀመንበር አቶ ዩሱፍም በክልሉ ለህብረተሰብ ድጎማ የሚቀርቡ ሸቀጦች የሚከፋፈልበት መንገድ ትክክለኛ ያልሆነ የግለሰቦች መጠቀሚያ መሆኑ በመጥቀስ መንግስት መፍትሄ አልወሰደም ሲሉ ወቅሰዋል። በተመሳሳይም የነዳጅ ምርቶች ስርጭት በተለይም በጅጅጋ ከተማ በጥቁር ገበያ ቁጥጥር ስር ውሏል ያሉት ሊቀመንበሩ በስርጭቱ ላይ የህግ በላይነት እየሰራ አይደለም በነዳጅ ዙሪያም ብለዋል ሲል መሳይ ተክሉ ከድሬዳዋ ዘግበዋል። ከ6 ዓመት በፊት በሶማሊያ ክልልና በመላ ሀገሪቱ ለውጡ ሲከሰት ህዝቡ መልካም አስተዳደር ይጠብቅ ነበር። ነገር ግን በሶማሊያ ክልል ሙስና፣ ብልሹ አስተዳደር፣ ወገንተኝነትና በአጠቃላይም በመንግስታዊ ስርዓቱ ለስም እንጂ ከቁጥጥር ውጭ የሆነበት ደረጃ ላይ ደርሷል ሲሉም ተደምጠዋል። ክቡራትና ክቡራን የኢትዮፎከስ ቤተሰቦች
ቤተሰቦች የዕለቱን ዜና በዚህ ቋጨን። ቀጣይም በሌላ ፕሮግራም እስክንገናኝ ቸር ቆዩ።